መንፈስ ቅዱስ የወረደላቸው እርሷ ስላለች ነው። እርሷ ባትኖር ኢየሱስ ክርስቶስ አይመጣም፣ አይኖርም። ኢየሱስ ክርስቶስ አይወለድም። እርሷ ባትመጣ አብን አናየውም፣ ወልድንም አንመለከተውም። መንፈስ ቅዱስም ደግሞ መጥቶ ለሐዋርያት ቋንቋ እስኪገለጽ ኃይል ብርታት እስኪሆናቸው አይመጣም። ማርያም ከሌለች ጌታ የለም። ጌታ ከሌለ ደግሞ ሥላሴነት የለም። ሥላሴነት ከሌለ ደግሞ እግዚአብሔር የለም። እግዚአብሔር ከሌለ ደግሞ ዓለምም የለም። ስለዚህ ዓለም የምትድነው በወላዲተ ሰላም ጤና ይስጥልኝ። እንደምን አላችሁ? ብፁዕ አባታችን አቡነ ፊልጶስና መምህሩ ያስተማሩት ከቤተ ክርስቲያን አስተምህሮ አንጻር ትክክል ነው ብላችሁ ታስባላችሁ? ማርያም ከሌለች ሥላሴ የለም፣ ሥላሴ ከሌለ ጌታ የለም። እንዲህ ብሎ አስተምህሮ አለ። ማርያም ስላለች ነው ሥላሴ የማይኖረው። ሥላሴ እኮ በአንድነቱ በሶስትነቱ ከዓለም አስቀድሞ የነበረ ነው። ዓለማት ሳይፈጠሩ ሰማይ ሳይዘረጉ የነበረ ነው። እንደዚህ አይነት አስተምህሮስ በቤተ ክርስቲያኒቱ አለ? ያለ ማርያም አማላጅነት ዓለም አይድንም የሚል አስተምህሮ በቤተ ክርስቲያናችን አለ? የለም። ይህንንም ሲኖዶሱ መፍትሄ ሊሰጥበት ይገባል። እንደዚህ አይነት ትምህርቶች ላይም ልንጮሁና አይሆንም ትክክል አይደለም ብለን ልንሟገት ይገባል። ካልሆነ በኋላ ዋጋ ያስከፍለናል።